እቺ ልጅ ገና ከልጅነቷ ጀምራ ለየተለ ብቃት ያላት ከጣራ ወደ ጣራ እየዘለለች ያደገች ልጅ ናት እና በሷ ብቃት ሰዎች በጣም ይከረሙ ነበር። አባቷ በሷ ብቃት በጣም ደስተኛ ነበር፣ በሷ ይኮራ ነበር። ግን እዛ አካባቢ የሚገኝ ሰዎች ሴት እንዲያትሆንም ስርዓት መያዝ አለባት እያሉ እሷን እየስቁባትና ያሸፉባት ነበር። አባቷ አንድ ምሽት ላይ ቁጭ አድርጎ መከራት። አንቺ ሴት ልጅ ነሽ፣ ማግባት የሚጠበቅብሻል እና ስርዓት መያዝ አለብሽ ሲል ነገራት። እቺ ሴትም ስርዓቷን ለመያዝ መኮረች። ታዲያ ግን ጊዜ ወሮጠና መጨረሻ ላይ እቺ ህፃን ልጅ ነበረችው አደገች። የምታገባበት ቀንም ደረሰ። እሷ ግን ለማግባት ፈቃደኛ አልነበረችም። ግን ምንም አማራጭ አልነበራትምና ለማግባት መዘጋጀት ጀመረች። ራሷም አስዋበች። ከዛ በኋላ ወደ የምታገባበት ቦታ ደረሰች። ታዲያ ግን ወደ ቦታው ከሄደች በኋላ ያላሰዎችና ያልገመተችው አንድ ፈተና ላይ ደረሳት። ከሰዎች ጋር እያወራችና እየተጫወተች ሳለ በድንገት ትንሽ የምታስፈራ ፍጥረት ተመለከተች። ከዛ በኋላ እሷን ለመግደል እየሞከረች ሳለ ግን በድንገት ሳይታሰብ ነገሮችን ተበላሹ። ሰዎቹ ተናደዱ፣ ተቆጡ። እቺ ልጅ ነገሮችን ለማስተካከል እንኳን ብትሞክር ነገሮች ግን ማስተካከል አልቻለችም ነበርና ሁሉ ነገር ተበላሸ። አባቷን በተፈጠረ ነገር ቢያዝንም እሷን ማጽናናት ጀመረ። ታዲያ ግን በዛ ቅጽበት አንድ ትልቅ ነገር ተፈጠረ። በሀገሪቱ በጣም ከባድ ጦርነት እየተነሳ ስለነበር በየቤቱ አንድ ወንድ እንደሚያስፈልግ ተጠየቀ። በእነሱ ቤት ግን ምንም አይነት ወንድ አልነበረም። አባቷ ደግሞ አካል ጉዳተኛና ታማሚ ስለነበር ወደ ጦር ሜዳ ከሄደ አይመለስም ብላ እቺ ልጅ በጣም ትጨነቅና ግራ ትጋባ ነበር። ከዛ በኋላ ለአባቷ እንዳይሄድ ተነግረው ነበር። ግን አባቷ ምንም አማራጭ ስላልነበረው ለመሄድ እየተዘጋጀ ነበር። በዛ ምሽት ግን የአባቷ ሰይፍ ሰረቀች። ከዛ በኋላ በድብቅ ወደ ጦር ሜዳ ሄደች። ከዛ በኋላ አባቷን እሷን ያስቀመጠችው አንድ ነገር ተመለከተ። ታዲያ ግን እቺ ልጅ ለአንድ ቀን እንኳን ብትጓዝ ጦር ሜዳ ልታገኘው አልቻለችም ነበር። በንጋታው አንድ ኢፎኒክስ አገኘችና ከዛ በኋላ እቺ ኢፎኒክስ ተከትላ ወደ ጦር ሜዳ ቀናች። ታዲያ ግን ወደ ጦር ሜዳ ከሄደች በኋላ ጦር ሜዳ ላይ ወንዶች ብቻ ነበር የሚገኙና በጣም ፈተና የሆነባት ነበር። ታዲያ ግን ፊልሙ ከተመቻችሁ ቀጣይ ምን ይፈጠር ይሆን የሚለው እናያለንና ፓርት 2 እንሰራላችሁ። ኮሜንት ላይ 2 ቁጥር ጻፉልኝ።